ዛሬ በድንቅ ዓለም የሰው ልጅ ዝርያ ሊደርስባቸው ያልቻለና የሄዱትን በህይወት ያልተመለሱባቸውን 5 ሚስጥራዊ ቦታዎች እናሳያቸዋለን። አንደኛ፣ ሰሜን ሴንቲነል ደሴት ከውጭው ዓለም ጋር ምንም ግንኙነት የሌላቸውና ወደ ደሴቱ የሚጠጋን ሰው በቀስ የሚገድሉ ጎሳዎች የሚኖሩበት ነው። ሁለተኛ፣ የሞት ሸለቆ በሳይቤሪያ የሚገኝ እንግዳ የሆኑ የብረት ጉልላቶች ያሉበት ሰዎች ወደዛ ሲጠጉ ህመም የሚሰማቸው ስፍራ ነው። ሶስተኛ፣ የሜክሲኮ የክሪስታል ዋሻ እጅግ ግዙፍ ክሪስታሎች ያሉበት ነገር ግን ሙቀቱ ከ50 ዲግሪ ሴልሺየስ በላይ በመሆኑ ሰው ለረጅም ደቂቃ መቆየት የማይችልበት ነው። አራተኛ፣ ቫቲካን ሚስጥራዊ መዝገብ ቤት ኪሎሜትሮችን የሚረዝም መደርደሪያ ያለውና ጥቂት ሰዎች ብቻ እንዲገቡ የሚፈቀድበት የታሪክ ክምችት ያለበት ነው። አምስተኛ፣ የማሪያና ትሬንች ከኤቨረስት ተራራ ቁመት በላይ የሚጠልቅ የሰው ልጅ ገና 5% ብቻ ያወቀው የውቅያኖስ ጥልቀት ነው። ከነዚህ ቦታዎች የትኛው ይበልጥ አስገረማችሁ? ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ አድርጉ።